አውቃለሁ ልክ ወጣት ስትሆን የራሴን ቢዝነስ ጀምራለሁ፣ ግን አሁን ለዛ ነገር አልፎብኛል። ይህንን ስራ ፈልገዋለሁ፣ ግን ዲግሪ የለኝም። የሆነ ነገር መፍጠር እፈልጋለሁ፣ ግን ሰዓት የለኝም። አውቃለሁ ለምን እሱ እንደተመረጠ፣ ምክንያቱም እሱ ከኔ የተሻለ ተማሪ ነበር። እኔ የተማርኩት ትንሽ ከተማ ውስጥ ነው። እዛ ደግሞ ትምህርት ብዙም ነው። ለዛ ጥሩ የሚባል ትምህርት አላገኘሁም። የዚህ አይነት ስቴትመንት አለብህ? እርግጠኛ ነኝ ብዙ ይኖርብሃል። ይህ ምክንያት ምን እንደሚባል ታውቃላችሁ? ኤክስኪውዝ ነው። ኤክስኪውዝ ማለት አንድን ነገር ሳታሳኩት ስትቀሩ ለዛ ነገር የምትሰጡት ምላሽ ማለት ነው። ይህ ኤክስኪውዝ ለራስ ስትሰጠው ጥሩ ስሜት ይሰማሃል፣ ነገር ግን እጅግ በጣም አደገኛ በሽታ ነው። እናም አብራችሁኝ ከሆናችሁ ምን ማድረግ እንዳለባችሁ እንማራለን። እሱም The Magic of Thinking Big by ዴቪድ ሾርት መጽሐፍ አሁን ሰመራይዝ አድርጌ ያቀርብላችኋለሁ። አንደኛ ኤክስኪውዝ ነው። አንድ ጓደኛ ነበረኝ። እናም ሞስኮ ድረስ ሄዶ መማር እንደሚፈልግ አጫወተኝና በልጅነቱ ትልቅ ህልም እንደነበረውም ነገረኝ። ምክንያቱም ግን አሁን ሞስኮ ያልሄደበትና ያልተማረበትን ምክንያት ሲያጫወተኝ በልጁና በሚስቱ ምክንያት ነበር ሞስኮ ድረስ ሄዶ መማር ያልቻለው። ይህንን ስሰማ ምን ያህል ለቤተሰቦቹ ዋጋ እንደከፈለ ነበር መጀመሪያ የተረዳሁት። ነገር ግን The Magic of Thinking Big ካነበብኩኝ በኋላ እንድል አድርጎኛል። ይህ አይነቱ ትሪክ The Magic of Thinking Bigን በግልጽ ይነግረዋል። ይህ ነው እንግዲህ ኤክስኪውዝ የሚባለው። አንድ ነገር ሳናሳካው ስንቀር ምን ሰጠው ምላሽ ማለት ነው። በየትኛውም ቦታ ላይ ሰዎች ለምን የሆነ ነገርን እንዳላረጉ ስትጠይቃቸው ምክንያት ይኖራቸዋል። ኤክስኪውዝ ማለት ነው። የሆነ ነገርን ሲፈልጉ መጀመሪያ ሁለት ነገሮችን ያስባሉ። ካልተሳካ ግን ወደ ህይወታቸው ኤክስኪውዝ የሚባለውን ነገር ያመጣሉ። ኤክስኪውዝ ወደ ህይወታቸው አመጣችሁ ማለት አእምሯችሁ ሾርት ዳውን አረገ ማለት ነው። ኦፖርቹኒቲ እንኳን ቢመጣ ማየት አትችሉ። ግን ለምን ኤክስኪውዝ ምክንያት ታበዛላችሁ? በቂ ስላልኖራችሁ ለዛ ነገር። ለምሳሌ ሁሌ ቢዝነስ ላይ ኤክስኪውዝ ታበዛላችሁ። ቢዝነስ ስላልተማራችሁ አይደለም፣ መልሱ ቋሚ ነው። 3 መንገዶች አሉ ለዚህም። እነሱንም እስቲ በዝርዝር እንመልከታቸው። እስቲ መጀመሪያ አንድ ጥያቄ ልጠይቃችሁ። እናንተ የሆነ ካምፓኒ ቦስ ናችሁ እንበል። እናም ያንተ ካምፓኒ ውስጥ ተቀጥረው የሚሰሩ 2 አካውንታንት አሉ። አንደኛው አካውንታንት ብዙ ዓመት የሥራ ልምድ አለው፣ ስራውን በደንብ ጠንቅቆ ያውቃል። ሁለተኛው ደግሞ ብዙም ልምድ የለውም፣ እናም ለካምፓኒውም አዲስ ነው። የመጀመሪያው ምንም ነገር አይረብሽውም። እሱ ከሚሰራው ስራ ውጪ ምንም ነገር አጠገቡ ቢፈጠር እንኳን ስራው ላይ ነው የሚያተኩረው። ሁለተኛው ግን አዲስ ተቀጣሪ እንኳን ሲመጣ ዌልካም ብሎ ነው የሚቀበለው። የሥራ ባልደረቦቹንም በደንብ ያግዛቸዋል። የማርኬቲንግ ዲፓርትመንቶች ሲቸገሩ ይህ የኔ ዲፓርትመንት አይደለም ብሎ አይለግምም። ከመርዳትም ወደ ኋላ አይልም። ብቻ በአጠቃላይ ካምፓኒውን ሰክሰስ የሚያደርጉ ነገሮችን ይጠቀማል። አሁን እናንተ ከሁለቱ አካውንታንት ያው ቦስ እንደመሆናችሁ አንዱን ምረጡ ብትባሉ የቱን ትመርጣላችሁ? እርግጠኛ ነኝ ሁለተኛውን ነው የምትመርጡት። ምክንያቱም ሁለተኛው the right attitude ስላለው ነው። ልምድና እውቀት ቢኖራችሁ ምንም ነው፣ ነገር ግን attitude ከሌለው ዋጋ የለውም ማለት ነው። ተጽዕኖ መፍጠር እንኳን አትችሉም። attitudeአችሁን ማስተካከል አለባችሁ ማለት ነው። ሁለተኛ ሰዎች እንዴት እንደሚያስቡ ማወቅ ከእውቀት በላይ ነው። አስቡት፣ እናንተ ስራ ልትቀጠሩ ኢንተርቪው ሄዳችሁ እንበልና ምናልባት አርክቴክት ናችሁ እንበልና ያም ሰውዬ ጠይቃችሁ ይህ ያለንበት ቢልዲንግ ህንጻ ስንተኛ ፍሎር ላይ ነው ብሎ ጠይቃችሁ፣ እናም እናንተ መለሳችሁ ያው የብዙ ዓመት የሥራ ልምዴን ተጠቅሜ ህንጻዎችን እንዲሁ ከሩቅ አይቼ ያለንበትን ፍሎር መለየት እችላለሁ፣ እናም አሁን ያለንበት ፍሎር 2 ሜትር ነው ብላችሁ መለሳችሁለት። መልሱ ትክክል አይደለም፣ ነገር ግን የሰጣችሁት ምላሽ ፕሬሳይስ ነው። ከእናንተ ቀጥሎ ደግሞ ሌላ ሰው ገባ ለኢንተርቪው፣ እናም ተመሳሳይ ጥያቄ ጠይቁት። እናም ያ ሰው እኔ እንጃ እኔ መልሱን አላውቀውም ብሎ መለሰ። አሁን ሁለታችሁም መልሱን ተሳስታችኋል፣ ነገር ግን ማን ሊቀጠር ይችላል? እስቲ ትንሽ አስቡት። የእናንተን ባላውቅም እኔ ግን የምመርጠው እንደ ቀጣሪ ብሆን እሱን ነው የምመርጠው። ምክንያቱም አንተ የሰጠኝ ሮንግ አንሰር ነው፣ እኔ የምመርጠው እሱን ነው። አይምሮዬ እንዴት እንደሚያስብ አውቁታል። የትምህርት ቤት ምርጫ ላይ ችግርን እንድንፈታ እንጠይቃለን። ሪል ላይፍ ግን ብዙ ምርጫ የላትም። ለምን? ሶስተኛ ኔቨር አንደርስቲሜት። ካምፓኒዎች ቅጥር ላይ እስቲ ራሳችሁን ሽጡልን ሲሏችሁ በፍጹም ራሳችሁን በትንሹ እንዳትሸጡ። ሌላው ደግሞ ሰዎች ምክንያት አድርገው የሚያቀርቡት እድሜያቸውን ነው። እኔኮ አልፎብኛል፣ እኔኮ ለዛ ነገር አልመጠንም ይላሉ ብዙ ሰዎች። እናም ይህን ማለታቸው ለብዙ እድሎችን ያስመለጣቸዋል።
ለምሳሌ እናንተ 40 ዓመታችሁ ነው እንበል። እናም የራሳችሁን ቢዝነስ ከፍታችሁ መስራት ፈለጋችሁ። ነገር ግን እድሜያችሁ ያሳስባችኋል። እኔ እኮ በቃ እድሜ ሄዶብኛል፣ እድሜ አልፎብኛል ይላሉ። እናም እስቲ ይህን ካላችሁ አንድ ጥያቄ ልጠይቃችሁ። የትኛው ነው ፕሮዳክቲቭ ኢየር ወይንም ቢዝነስን ለመጀመር ጥሩ እድሜ የትኛው ነው? ምናልባት 20 ልትሉኝ ትችላላችሁ። ትክክል ናችሁ። ብዙ ስኬታማ ሰዎች በ20 ዓመታቸው ጀምሮ ስኬታማ ሆነዋል። እሺ ማብቂያስ ወይም የራሳችሁን ነገር ይዛችሁ ከቢዝነስ ወይም ስራ መስራት የምታቆሙት ደግሞ በስንት ዓመታችሁ ነው? ምናልባት 70 ልትሉኝ ትችላላችሁ። አዎ ትክክል ናችሁ። ብዙ ሰዎች በ70 ዓመታቸው ስራን ያቆማሉ። ነገር ግን ዓለማችን ላይ 1% የሚሆኑት ቢሊዮነሮች ከ70 ዓመታቸው በኋላ ነው ስኬታማ የሆኑት እንበልና እናንተ የጀመራችሁት በ20 ዓመታችሁ ነው እንበል። እናም ደግሞ የምታቆሙት በ70 ዓመታችሁ ነው እንበል። ስለዚህ ምርታማ የምትሆኑበት ዓመት 50 ዓመት ነው ማለት ነው። አሁን ያላችሁ ደግሞ 40 ዓመት ላይ ናችሁ ብንል 30 ዓመት የማምረቻ እድሜ እኮ አላችሁ። ምን እያደረጋችሁ ነው? ሌሎች በግማሽ ዓመታቸው ወይም በ20 ዓመታቸው ጀምረዋል። እናም እናንተ እኔ እኮ ኦልድ ነኝ፣ ለዚህ ነገር ብቁ አይደለሁም ልትሉ ትችላላችሁ። ምናልባትም እኔ እንዲህ ስላታምኑኝ ትችላላችሁ። እርግጠኛ ነኝ ቤዚክ ማትስ ተምራችኋል መቼም። ሌላው ደግሞ በትልቁ ማሰብ ነው። ብዙ ሰዎች በትልቁ ማሰብ አይችሉም። በቃ የቀን ህልም ውስጥ ናቸው። የሆነ ቀን ሚሊዮን ዶላሮችን እንደሚያገኙ ያስባሉ። በጣም ጥሩ ቤት ገንብተው፣ በጣም ደስ የሚል የሚያምር መኪና እየነዱ፣ በጣም የሚያማምሩ ልጆችን ወልደው እንደሚኖሩ ያስባሉ። ነገር ግን ያ እንዲሆንላቸው ምንም ነገር ዛሬ ላይ አያደርጉ። በትልቁ ማሰብ ስህተት ነው እያልኩ አይደለም፣ ወይም ደግሞ ሁሉም ነገር ይሆናል ማለትም አይደለም። ነገር ግን በትልቁ ማሰብ መጀመሪያው ነው። በትልቁ ካሰብክ በኋላ ጠንክረህ ትሰራለህ። ብዙ ጊዜ ትወድቃለህ፣ መልሰህ ትቆማለህ፣ ትለፋለህ፣ ብዙ ታነባለህ፣ ብልሃቶችን ትጠቀማለህ። በመቶዎች የሚቆጠሩ ስቴፖች አሉ። በትልቁ ማሰብ ግን ፈርስት ስቴፕ ነው። እኔ አሁን ለምሳሌ በግል ታሪኬ በነገራችሁ ልክ ዩኒቨርሲቲ ስንጨርስ አካባቢ ለንመረቅ አካባቢ ከጓደኞቻችን ጋር እናወራለን። እናም የተወሰኑት ጓደኞቻችን እኔ በቃ ልክ ዲግሪን ከወሰድኩ በኋላ አንድ ጥሩ ካምፓኒ ውስጥ በጥሩ ክፍያ ተቀጥሬ መስራትን እፈልጋለሁ ይሉ ነበር። የተወሰነው ግን ተቀጥሮ መስራትን አንፈልግም ነበር። እናም የራሳችንን ካምፓኒ እንገነባለን እንላቸው ነበር። እናም እነሱም ይስቁብን ነበር። እናም ከብዙ ዓመታትም በኋላ ተያየን ከነዛ ጓደኞቻችን ጋር። ስቲል እስካሁን ድረስ ፔሮል ነው የሚጠብቁት። I know people cannot measured by inch or pound or college degree. They can measured by their size of their thinking. ለምሳሌ እንበልና የኔ ዓላማ አንቺን እኔ ካምፓኒ ውስጥ ቀጥሮ ማሰራት ነበር። እናም በጊዜ ሂደትም ትልቅ ቦታ ማድረስና ሲኢኦ ማድረግ ነበር አንቺን ዓላማዬ። ነገር ግን አንቺ የምትጠይቂው ጥያቄ ስለ ቤት፣ ስለ ቢሮ፣ ስለ ስራ ላይ ጉዞ፣ ስለ ሪታየርመንት ምናምን ነው የምትጠይቂው። ታዲያ እንዴት ነው አንቺን የምሾመው? ለዚህ ነው በትልቁ ማሰብ ፈርስት ስቴፕ የሆነው። ሌላው ደግሞ እንዴት ነው ሃንድል የምታደርገው? እርግጠኛ ነኝ አሁን የምነግርህ ነገሮች የሆነ ላይፍ ላይ ገጥመዋል። ማለትም ፍርሃት፣ አንዳንዴ ደግሞ ፈተና ወድቀህ እንዴት ይሆን ካለቀይ ጋር እንዴት ስማማ ይሆን ብለህ ታስባለህ። ለጓደኞችም ስትነግራቸው አብስቲ እባክህ ተወሱና አሁን ሳንብላ ያለው አንተ ጭንቅላት ውስጥ ነው ይሉሃል። ሁላችንም ላይ ፍርሃት ከግራችን በታይ ሳይሆን ጭንቅላታችን ላይ ነው ያለው። ሰልፍ ኮንፊደንስ በራስ አለመተማመን ለስኬት አንደኛው ጠላት ነው። መፍትሄውም እንደሆነ ታውቃላችሁ? ድርጊት ነው። ለምሳሌ እንበልና የመዋኛ ገንዳ ፊት ለፊት ቆማችሁ ነገር ግን መግባት ፈርታችኋል። እናም አንድ ሰው መጥቶ ገፍትሮ ገንዳ ውስጥ ከተታችሁ ማለት በቃ ፍርሃታችሁ ጠፋ ማለት ነው። ስለዚህ ድርጊት ፍርሃትን ገዳይ ነው ማለት ነው። እናም ዴቪድ የዚህ መጽሐፍ ጻፊ እንደሚለው አንድ ማኔጀር መጥቶ ጠየቀኛል ስለ ነጋዴዎችና በጣም በቃ ንግድ ላይ እንዳልተሳካለትና አብሮት ያሉት ሴል ላይ የሚሰሩ ሰራተኞችን በጣም እየሸሹበት እንደሆነ እናም ሽያጭ ላይ ሊሳካለት እንዳልቻለ እናም ጭንቀት ውስጥ እንዳለ ነገረው። ይህንን እንደሰማ እንደዚህ ብሎ ጠየቀው፣ ምን አክሽን ወሰድክ ብሎ ጠየቀው ዴቪድ። እናም ማኔጀሩ ደነገጠ። ይህን ጊዜ ምንም አክሽን እንዳልወሰደም ተረዳም። እናም አክሽን መውሰድ አለብህ፣ ኔጌቲቭ ኢምፓክትን ቢመጣ አክሽን መውሰድ አለብህ ብሎ ነገረውና ይህንንም እንድትረዳ ሁለት መንገዶችን አሳያለሁ አለ። ሁለት አክሽን መውሰድ አለብህ። የመጀመሪያው ሽያጭ የሚስቡ ነገሮችን ኢንክሪስ አድርገህ ነበር። ሁለተኛው ደግሞ አማራጮችን ሌሎች ካምፓኒዎች ላይ ተመልከት ነበር ያለው። እናም ይህን ከመከረው በኋላ ማኔጀሩ
አይን ገላጭ ምክሮች ነው የሆነለት። እናም ከጥቂት ሳምንታትም በኋላ ደውሎ ለዴቪድም ነገረው። እናም ሰቨራል የሆኑ መላምቶችን እንደፈጠረና እንደምንተሳካለትም ተናገረ። ነገር ግን በውስጣችን ሁልጊዜ ፍርሃት ካለ ድርጊትን መሸሽ እንጀምራለን። ድርጊትን በሸሸን ቁጥር ደግሞ እነዛ ነገሮች እኛን ሞር ፓራላይዝ እያደርጉና እንዳንሰራ ያደርጉናል። መጥፎ ነገሮች እስኪመጣ መጠበቅ ይሆናል ስራችን ማለት ነው። እኔ አንዴ ለቢዝነስ የሆነ ሰው ጋር ኢሜይል ማድረግ ፈለኩኝና ነገር ግን በቃ በጣም ጨንቆኝ ነበር። ኢሜይል ማድረግ ማስጠልፈኝ ነበረ። ቆይ ዛሬ አደርጋለሁ ስል ቆይ ነገ አደርጋለሁ ስል በጣም ብዙ ገንዘብ የሚያስገኝ ስራ ነበርና ይህንን ሳምንት በጣም ብዙ ቀናቶች አለፉና ያው ኢሜይል ማድረግ ግን አልቀረም። ኢሜይል አደረኩኝ። ነገር ግን አልተሳካም ነበር። ለምን እንዳልተሳካ ታውቃላችሁ? እኔ ቆይ ዛሬ ቆይ ነገ ባልኩበት ሰዓት ያ ሰው ሌላ ሰው አግኝቶ ነበርና ያንን እድል ተጠቀመበት። እኔ አክሽን ባለመውሰድ ምክንያት ያንን ነገር ሉዝ አደረኩኝ ማለት ነው። ስለዚህ እናንተ አክሽን መውሰድ መጀመር አለባችሁ። ሌላው ደግሞ ከሰዎች ጋር ስናወራ ፍርሃት ይኖራል ወይንም ያ ሰው ምን ይለኛል ብለን እንሳቀቅ ይሆናል። እናም ይህንን መጽሐፍ ሳነብ አንድ በጣም ኢንተረስቲንግ ያደረገኝን ታሪክ ልንገራችሁ። የዚህ መጽሐፍ ጸሐፊ ዴቪድ ነው እንግዲህ ይህንን ታሪክ ገጥሞኛል ብሎ የሚያወራውና አንድ ካምፓኒ ውስጥ ተቀጥሬ ይሰራ ነበር አለና በመሰራበት ወቅት አለቃዬን በጣም ፈራው ነበር አለና በጣም ያስፈራ ሰው ነው አለ። ሲናገር በቃ እሱ ያለበት ቦታ ላይ በማወራበት ወቅት በጣም እሳቀቅ ነበር አለ። እያወራው እንኳን እሱ ሲመጣ ምናገረው ነገር ይጠፋኛል። በጣም ነበር መደነገጠው ማከብረው አለና የሚገምተኝ ይመስለኛል። በቃ ንግግሬን ሁሉ ቆጠብ ነበር አለ እሱ ጋር ሰወራምና በካምፓኒያችን ውስጥ አንዴ ጌም ተፈጠራለና ያም ጌም የቦክስ ጌም ነበርና እናም የዛ ቦክስ ጌም ላይ ይሄ አለቃዬ እንዲጫወት እድል ተሰጠውና መጫወት ጀመረ። እናም እየተጫወተ ያለ የሚሰነዝራቸው ቦክሶች በአጠቃላይ ልክ እንደ ሴት ነበር ፓንች የሚያደርገዋልና ይህንን ጊዜ ራሴን ገመትኩት አለ። እንዴ እሱም እኮ ልክ እንደኔ ሰው ነው። እሱም እኮ አዲስ ነገር ለመስራት እንደኔ ስትረግር ያለገዋል አለ። ምናልባት ንግግር ላይ አመራር ላይ ካምፓኒ ላይ በጣም ጎበዝ ነው አለ። ነገር ግን እንደዚህ አይነት አዳዲስ ነገሮች ሲያጋጥሙት እሱም ልክ እንደኔ ለካ ይፈራል፣ እሱም ልክ እንደኔ ለካ ይደነግጣል አለና ከዛ ነው ዲም ልክ ከሱ ጋር ማውራት ሲጀምር ጀስት እንደ ኖርማል ሰው ሐሳቤን ፍሪ አርጌ አክሽን ማድረግ ጀመርኩ አለ። የሰው ልጅ በአጠቃላይ አዲስ ነገርን ለመልመድ በጣም ይቸገራል። ምናልባት አሁን ላይ በህይወታችሁ በጣም የምትፈሯቸው የምታከብሯቸው ሰዎች እስቲ እናንተ የምትችሉት ግን እነሱ የማይችሉትን ነገር አስቡት። ምን ያህል ያንን ነገር ለመልመድ እንደሚቸገሩ፣ ምን ያህል ስትረግል እንደሚያደርጉ። ምናልባትም ይህ አይነቱን ነገር ሳወራ ምናልባት ለእናንተ አዲስ ሊሆንባችሁ ይችላል። ነገር ግን ፕሮፐር ፐርስፔክቲቭ በሳይኮሎጂ ማለት ይሄ ነው። ሌላ እንግዲህ የምናየው ማኔጀሩ ሚሞሪ ነው። ያንተ አይምሮ ልክ እንደ ባንክ ነው። የምትፈልገውን ነገር ይሰጣል። ማለትም ዲፖዚት ማድረግ የፈለግከውን ነገር በሙሉ ይሰጣል። ያንተ ሚሞሪ ባንክ በቃ አውቶማቲክ ነው። የሰጠኸውን ነገር በሙሉ መልሶ ራሱ ይሰጣል። ለምሳሌ ስለ ችግሮች ማወቅ ከፈለግከና ስለ ችግር ማንሳት ከፈለግ ሄሎ ሚሞሪ ባንክ ካስቀመጥኩት ነገሮች እስቲ ስለ ውድቀቴ በደንብ አሳይኝ ስትለው ሚሞሪም yes sir ትዝ ይልሃል 6ኛ ክፍል እያለ አስተማሪ እንደማይሆንልህና እንደማይሳካልህ የነገረች? ትዝ ይልሃል እንዴት ስራህን እንዳጣ? ትዝ ይልሃል እንዴት ፍቅረኛ ጥላ እንደሄደች? ሁሉንም ነገር ተራ በተራ በደንብ ያሳያል። የዚህ መጽሐፍ ጸሐፊ ዴቪድ እንደሚለው ከአይምሮ ውስጥ ፖዚቲቭ የሆነውን ብቻ አውጥተህ መርጠህ ተጠቀም። በተለይ ወደ አልጋ ስትሄድ በፍጹም ኔጌቲቭ ነገሮችን አታስብ። ፖዚቲቭ የሆነውን መርጠህ ተጠቀም። እንደዚህ አይነት ስሜቶች በሚሰሙ ጊዜ ከዚህ ሙድ ለመውጣት ሞክር። ምክንያቱም ስኬታማ ሰዎች ሁሌም ፖዚቲቭ ቲንከሮች ናቸው። ሌላው ደግሞ የፈጠራ አስተሳሰብ ነው። የፈጠራ አስተሳሰብ ስንል አርቲስት፣ ሙዚቀኛ፣ ሳይንቲስት ብቻ አይደለም። ተማሪዎች አዲስ ነገሮችን ለመፍጠር መስራት አለባቸው። ሰራተኞች እንዴት ነገን የተሻለ ማድረግ እንደሚችሉ አዲስ ነገሮችን መፍጠር አለባቸው። ነጋዴዎች እንዴት ነገን ጥሩ ሽያጭ መሸጥ እንዳለባቸው ክሬት ማድረግ አለባቸው። ይህንንም ለማድረግ እንዴት ብለህ ስትጠይቅ አይምሮህን ተርን ኦን አረከው ወይም አበራኸው ማለት ነው። አዲስ ነገሮችን ለማወቅ ይጥራል። አዲስ ነገሮችን ለማወቅ ይሞክራል። ምናልባት አሁን የምልህ ነገር ትንሽ ግራ ሊገባ ይችላል። ምክንያቱም አንድን ነገር
ፈጸመ ስጨርስ ወይም እስከ መጨረሻው ከሰራኸው በኋላ አይምሮ ማመን ይጀምራል። እሱም በራሱ ነገሮችን ጀምሮ መጨረስ እንደሚችል መጀመሪያ ማሳየት አለብህ። ካላሳየው አይምሮ በፍጹም አይመራህም። እንዲያሳየህ ግን መጀመሪያ አንተ ማሳየት አለብህ። እንዴት መሄድ እንዳለበት፣ እንዴት መጓዝ እንዳለበት መጀመሪያ መንገዱን አሳየው። አንድ ነገር ጀምርና ጨርሰው፣ ከዛ አይምሮ ያምናል። እዚህም አንድ ኤክሰርሳይዝ ልስጥህ። ስሞል ኖት ያዝና ጻፈው። ስራ ከመጀመሪያ በፊት ለ10 ደቂቃ አስበው። እንዴት ብዙ እንደምትሸጥ፣ እንዴት አዲስ ቢዝነስን ክሬት አድርገህ መስራት እንደምትችል በደንብ ጻፈው። ከሰኞ እስከ ዓርብ እንዴት መስራት እንዳለብህ፣ አዳዲስ ነገሮችን ላይክ ሰምቲንግ ፈጥረህ መስራት እንደምትችል እነዛን ነገሮች ኮኔክት አድርገው ከአይዲያ ጋር። የሚገርመው ዛሬ ላይ ብዙ ካምፓኒዎች ሚሊዮነር የሚሆኑት በሽያጭ ላይ በማዳመጣቸው ምክንያት ነው። በተመሳሳይ ስኬታማ ሰዎች አዳማጮች ናቸው። መንገድ ነው። ዛሬ ያላችሁን ነገር ሴቭ ማድረግ ካልቻላችሁ ነገ ላይ ሴቭ ማድረግ እጅግ በጣም ነው የምትቸገሩት። ትንሿን ገንዘብ መያዝ ካልቻላችሁ እንዴት ነው ትልቅን ገንዘብ ልትይዙ የምትችሉት? ስለዚህ አሁን ጥያቄ የተመለሰላችሁ ደሃ ሰዎች ማኔጅ ማድረግ አይችሉም ያልነው በዚህ ምክንያት ነው። እስቲ ከዚህ መጽሐፍ ላይ ያገኘሁትን ጥሩ አድቫይስ ደግሞ እንጠቀም። ሁል ጊዜ ክፍያ በመንፈጽምበት ጊዜ ልክ እንደ ግራፍ ነው የሚመጣልን። ማለትም አንድ ዕቃ ስትገዙ ከአካውንታችሁ ላይ 50% ታጡታላችሁ። ከዛ 10%ን ደግሞ ለገንዘብ ነፃነት መቆጠብ አለብኝ ማስቀመጥ አለብኝ ብላችሁ ወደዛ አካውንት ወሰዳችሁት እንበል። እናም ይህንን ገንዘብ ማስቀመጥ የጀመራችሁት ቢዝነስ ልትሰሩበት ያሰባችሁት ገንዘብ ነው ብለን እናስብ። ስለዚህ ሌላኛውን ደግሞ ምናልባት ለረጅም ጊዜ ብላችሁ ያስቀመጣችሁት የቤት ቁጠባ ሊኖርባችሁ ይችላል። ሌላኛው 10% ደግሞ ለኤዱኬሽን፣ ለትምህርት፣ ለስራ፣ ለተለያዩ ነገሮች መጽሐፍ ለመግዛት ለነዚህ ልታውሏቸው ትችላላችሁ። እናም ሌላኛው 10%ን ደግሞ ሌሎች ሰዎችን ለመርዳት ቤተሰብ ሊሆን ይችላል። ነገር ግን አብዛኛው ሰው ሌላ 10% የሚረሷቸው ነገሮች አሉ። ይህም ፕሌይ አካውንት ይባላል። ብዙ ሰዎች ይህንን ነገር አያውቁትም። ምን ማለት ይመስላችሁ? የቀረችውን 10% ለሰምቲንግ ፊል ሀብታም እንደሆናችሁ እንድታስቡት የሚያደርጋችሁን ነገሮች ማድረግ ጀምሩ በዛ ገንዘብ። ለምሳሌ ፋንሲ ሬስቶራንት መዝናናት ሊሆን ይችላል፣ ወይንም ደግሞ ሀብታም ሰዎች ይሄዳሉ የምትሏቸው ቦታዎች በአቅማችሁ መሄድ ማለት ነው። እናም እነዛ ቦታዎች ላይ ፊል ማድረግ ጀምሩ ነው የሚለን እንግዲህ መጽሐፍ። አክት ማድረግ ጀምሩ ልክ እንደነዛ ሰዎች ያ ነገር እንዳላችሁ፣ ኮንፊደንስ እንዳላችሁ፣ ሁሉ ነገር የተሟላችሁ ሰዎች እንደሆናችሁ አክት ማድረግ ማለት ነው። ብዙ ሰዎችን አስተውላችሁ ከሆነ ሴቭ ሁሉ ጊዜ ሴቭ ማድረግ ብቻ ነው። ሴቭ በምታደርጉ ጊዜ ዳይሬክሽናችሁ ትራያንግል ነው የሚሆነው ማለት ነው። ከዛም የሆነ ሰዓት ላይ ግራ ትገባላችሁ። እነዚህ ነገሮች ማድረጋቸው ለምንድነው ብላችሁ ራሳችሁ መጠየቅ ትጀምራላችሁ። በዚህ ጊዜ ለራሳችሁ መልስ በመታጡበት ሰዓት እነዚህን ጥያቄዎች መመለስ ታቆሙና እነዚህን ነገሮች ኮምፕሊትሊ ታቆሟቸዋላችሁ። መቆጠቡንም ሊሆን ይችላል። ስለዚህ በዚህ ሰዓት ላይ የተለያዩ ጥያቄዎች ሊኖራችሁ ይችላል። ይህ መንገድ ብቻ ነው ታዲያ ሀብታም ሊያደርገን የሚችለው ልትሉ ትችላላችሁ። ከሀቢት በላይ የአማውንት ማተር እጅግ በጣም ዋጋ አላቸው። 5000 ማወጣችሁ ወይንም ቆጠባችሁ 50,000 ቆጠባችሁ የምታወጧቸው ወጪዎች እጅግ ተመሳሳይ ናቸው። ነገር ግን መጀመሪያ ላይ መማር ያለባችሁ build the habit of your money ነው። ለዚች ዩኒቨርስ ያላችሁን ነገር ስታሳዩት ነው እሷን በመላሹ የምትሰጣችሁ። ነገር ግን የለኝም የምትሉ ከሆነ always እሷን መልሷ የለኝም ነው ማለት ነው። ሁለተኛው ልዩነታቸው ደግሞ ሀብታም ሰዎች በትልቁ ያስባሉ፣ the magic of thinking big። ደሃ የምንላቸው ሰዎች ደግሞ በትንሹ ነው የሚያስቡት። ለምሳሌ እንበልና ጄምስ የተባለ ሰውዬ በከተማው በሙሉ ጂም ቤቶችን መክፈት ፈለገ። እናም አንድ ብቻ ሳይሆን በመቶዎች የሚቆጠሩ ጂም ቤቶችን። ነገር ግን የሱ ተፎካካሪ አንድ ጂም ቤት ብቻ ነው ያለው። እናም አንድ ጂም ቤት ብቻ ያለው የተሻለ ጥሩ የሚባል ህይወት ይኖራል። ነገር ግን ጄምስ እጅግ በጣም ሀብታም ሰው ነው የሚሆነው። ይህ ነው እንግዲህ the magic of thinking big ማለት። ይህ ምን ማለት መሰላችሁ? በጣም ሚሊዮኖችን በረዳችሁ ቁጥር ሚሊዮኖችን ታገኛላችሁ ማለት ነው። ለምሳሌ እስቲ እናንተ ሀብታም ስትሏችሁ አይምሯችሁ ላይ የሚመጡ ሰዎችን አስቡ። እነዚህ ሰዎች በየትኛውም አይነት መልኩ ሊሆን ይችላል ሌሎች ሰዎችን ስለሚረዱ ነው ሚሊዮኖችን የሚያገኙት። ለምሳሌ ያሰቡትና ያስጠኝ ግሩፖች በሰዓት ሊሆን ይችላል 20 ሰዎችን ነው የሚያስጠኑት። አቅማቸው እስከዚህ ድረስ ነው ብለን እናስብ። ነገር ግን ሌሎች ቲሞች ደግሞ አቅማቸውን የበለጠ አዳብረው ኦንላይን ከ1000 እስከ 2000 ሰዎችን ባንዴ ማስጠናት ይችላሉ። ይህ ነው እንግዲህ the magic of thinking big ማለት። እና አስቡት እስቲ እነዚህ ሰዎች ተመሳሳይ አይነት ገቢ ነው የሚያገኙት? በጭራሽ ተመሳሳይ አይደለም። የተለያየ አይነት ገቢ ነው ያላቸው እነዚህ ሰዎች። ነገር ግን ብዙ ሰዎችን አስተውላችሁ ከሆነ በትንሹ ፕሌይ ስሞል ነው የሚመቻቸው። በትንሹ ወይም ትንሽ ቦታ ሰርቪስ መስጠትን ነው የሚወዱት።
ለዚህም የመጽሐፍ ሁለት ምክንያት አላቸው ሰዎች ፕሌይ ስሞል የሚጫወቱባቸው ምክንያት ወይንም ደግሞ በትንሹ የሚያስቡበት ምክንያት ይለናል። እስቲ እንመልከታቸው። የመጀመሪያው ስለሚፈሩ ነው። ሁለተኛው ደግሞ እኔኮ በቂ አይደለም የሚል ስሜት በውስጣቸው ስላለ ነው። ማለትም ገና ያንን ነገር ሳይጀምሩት እኔኮ ለዚህ ነገር በቂ አይደለም፣ እኔኮ እነዚህ ምን ነገር ማድረግ አልችልም ብለው ስለሚያስቡ ነው። እንደዚህ አይነት ስሜት የሚሰማችሁ ከሆነ ህይወት ለእናንተ ብቻ አይደለችም፣ ሰርቭ የምታረገው ለሁሉም ሰዎች ነው። ሌሎችንም መርዳት ስላለባችሁ ነው። እናንተን የሚመስል ሰው ስለሌለ ማለት ነው። የእናንተ ታለንት ሌሎች ሰዎች ጋር የሌለ ነገር ስለሆነ፣ ስለዚህ የእናንተን ታለንት ለሌሎች ሰዎች ሼር ማድረግ ጀምሩ። ስለዚህ አክት ማድረግ ጀምሩ ከዛሬ ጀምሮ እንደ ሀብታም ሰዎች ወይንም ደግሞ መሆን እንደምትፈልጉት ሰዎች። ስለዚህ ዛሬውኑ እንዴት ነው እሱን መረዳው ብላችሁ መጠየቅ አቁሙ። እንዴት ነው እነዚህን ሰዎች መርዳት የምችለው ብላችሁ ራሳችሁን ጠይቁ። ሶስተኛ ሀብታም ሰዎች ራሳቸውን ፕሮሞት ያደርጋሉ፣ ለሌሎች በደንብ አድርገው መሸጥ ይችላሉ። እሱ ብቻ ሳይሆን ደግሞ ዋጋቸውንም ያውቃሉ። ነገር ግን ድሃ የምንላቸው ሰዎች ራሳቸውን ሴል ወይንም ደግሞ ፕሮሞት የሚያደርጉት በኔጌቲቭ አይነት መልኩ ነው። ሚሊዮነር ማይንድ በሚል አንድ በተዘጋጀ የሃርቫርድ ሴሚናር ላይ በጣም ብዙ ሰዎች እጅግ በሃርቫርድ ንግግር እጅግ በጣም ሲደሰቱ ሲያደንቁም ነበሩት። ነገር ግን በተቃራኒው ደግሞ ከነዛ ውስጥ ብዙ ሰዎች በጣም ተከፍተውበታል፣ በጣም ጠልተውታል፣ በጣም ደግሞ ኔጌቲቭ የሚባሉ ኮሜንቶችን ሲሰጡት ነበር። በተመሳሳይ አይነት መልኩ የምን ማለት መሰላችሁ? እናንተ ለምሳሌ አይበለውና ታማችኋል እንበለናም ከታመማችሁ በኋላ ለሌሎች ሰዎች ጠንቅ ነው የምትሆኑት፣ ያው የታወቀ ነው። ስለዚህ ለሌሎች ሰዎች ደግሞ ጥንቃቄ መስጠት ሞር እነዛን ሰዎች ፕሮቴክት ያደርጋቸዋል ማለት ነው። ነገር ግን እነዛን ሰዎች በፍጹም አትደብቋቸው ያመማችሁን ነገር። ስለዚህ ለመናገርን መፍራት የለባችሁም። ያላችሁን ነገር ፕሮሞት ለማድረግ ለማውጣት እጅግ በጣም ድፍረት ሊኖራችሁ ይገባል ማለት ነው። ሀብታም የምትሆኑበትን መንገድ ካገኛችሁ እነዛን ነገሮች ፕሮሞት ማድረጋችሁን ቀጥሉ። ሪች ዳድ ኤንድ ፑር ዳድ የሚለው መጽሐፍ ላይ ያስተውላችሁ ከሆነ ሮበርት ኬዮሳኪ ቤስት ሴሊንግ ኦተር ነው የሚለው፣ ቤስት ራይቲንግ አይደለም። ስለዚህ ይህ ቤስት ሴሊንግ እንደሆነ ነው ራሱን ፕሮሞት የሚያደርገው። ስለዚህ ሁልጊዜ ራሳችሁን ጠይቁ፣ ይህ ነገር ሌሎች ሰዎችን የሚረዳ ከሆነ በምን አይነት መልኩ ነው እነዚህን ሰዎች ልረዳቸው የምችለው ብላችሁ ራሳችሁን ጠይቁ። ሌላኛው ደግሞ የምንመለከተው ሀብታም ሰዎች ሁለቱንም የሚለውን መንገድ ያስባሉ። ድሃ የምንላቸው ሰዎች ደግሞ ወይም የሚለውን ነገር ያስባሉ። ማለትም ሀብታም የምንላቸው ሰዎች ኤ ወይም ካልሆነ ቢ የሚል ምርጫ አላቸው ማለት ነው። እስቲ እኔ እናንተን አንድ ጥያቄ ልጠይቃችሁ። ስፖርት ለመጫወት እግራችሁ ነው በጣም አስፈላጊ ወይንስ ደግሞ አይናችሁ ነው? በዚህ ሰዓት ላይ ምናልባት ምን አይነት የስቱፒድ ጥያቄ ነው የምትጠይቀን ልትሉ ትችላላችሁ። ምክንያቱም ሁለቱም እጅግ በጣም አስፈላጊ ናቸው። እናም ያላችሁት ነገር ትክክል ነው። በተመሳሳይ መንገድ በቢዝነስ ዓለምም ኤ ወይም ቢ የሚለው ነገሮች አማራጮች ትክክል ናቸው ማለት ነው። ቦዝ የምንላቸውን ነገሮች መምረጥ ነው ማለት ነው። ስለዚህ በዚህ ሰዓት ላይ ገንዘብ ወይንስ ደግሞ ደስታ፣ ሁለቱም እጅግ በጣም አስፈላጊ ነገሮች ናቸው። ስኬት የምንለው ነገርና ደግሞ ቤተሰብ የምንላቸው ነገሮችም በጣም አስፈላጊ ነገሮች ናቸው። በፍጹም አንዱን መምረጥ የለባችሁም። ለምሳሌ እኔ ሌላ ጥያቄ ስጠይቃችሁ ቢዝነሳችሁን ማሳደግ ይሻላችኋል ወይንስ ደግሞ ራሳችሁን ማዝናናት ብዬ ስጠይቃችሁ አይኔ ቢዝነስን ማሳደግ ይሻለኛል ብላችሁ ከመለሳችሁ እናንተ የደሃ ምርጫን የመረጣችሁት ማለት ነው። ምክንያቱም ሁለቱም ነገሮች በጣም አስፈላጊ ነገሮች ስለሆኑ ማለት ነው። ሀብታም የምንላቸው ሰዎች ሁለቱንም ነው የሚመርጡት። ነገር ግን ድሃ የምንላቸው ሰዎች ከሁለቱ አንዱን ነው የሚመርጡት። ምክንያቱም ሀብታም ሰዎች እንዴት ነው ሁለቱንም ነገር ማግኘት የምችለው ብለው ራሳቸውን ይጠይቃሉ። ነገር ግን ድሃ የምንላቸው ሰዎች ለራሳቸው አንድ ነገር ብቻ ነው የሚያስቀምጡት። ይህንን ነገር ካልሆነ ብለው ምንም አማራጭ አይወስዱም። ምክንያቱም ምርጫ ሲቀርብላቸው ከነዚህ መካከል አንዱ ብቻ ነው የኔ ብለው ስለሚያስቡ ነው። ነገር ግን ሀብታም የምንላቸው ሰዎች እንዴት ነው ይሄንን ሁሉ ነገር መውሰድ የምችለው ብለው ራሳቸው መጀመሪያ ይጠይቃሉ። ስለዚህ ዋይኖት እናንተ ለምን እንደዛ ብላችሁ አትጠይቁም? አንድ ጊዜ የዚህ መጽሐፍ ጸሐፊ ሃርቫርድ ስራውን በጣም እንደጠላው ነገራቸው ለቤተሰቦቹ። እናም የሚሰራውን ስራ ትቶ ሀብታም የሚያደርገውን ስራ እንደሚሰራም ነገራቸው። ሀብታም ብቻ ሳይሆን ደግሞ እጅግ በጣም የሚወደውን ስራ እንደሚሰራ ነገራቸው። እናም በመላሹ ቤተሰቦቹ ደግሞ መለሱለት፣ ይኸውልህ የኔ ልጅ መኖር የምችለው አንድ ህልምህን ብቻ ነው። ከዚህ ህልምህ ውጪ መኖር አትችልም። ሁለቱም በፍጹም ሊኖር አይችልም ብለው መከሩት። በጠዋቱ እድሜ ላይ ጠንከረ ስራ፣ ከዛም በኋላ ነው ህይወትን መደሰት መዝናናት ያለብህ ብለው መከሩት። ነገር ግን የዚህ መጽሐፍ ጸሐፊ ሃርቫርድ ምን ብሎ ጠየቃቸው? እንዴት ነው ሁለቱንም ማድረግ የምችለው ነበር? እንዴት ነው እየሰራሁ መዝናናት የምችለው? እንዴት ነው ገንዘብንና ደስታን እኩል ማግኘት የምችለው ብለው ማለት ነው።
በህይወታችሁ እንደዚህ አይነት ነገሮች ሲያጋጥሟችሁ አደራ እምላችሁ ነገር ቆም ብላችሁ አስባችሁ ቦዝ የሚሉትን ነገሮች አስቡ። ሁለቱንም እንዴት ነው ማድረግ የምችለው ብላችሁ በፍጹም አንዱን ነገር እንዳትመርጡ። አንዱን ነገር መረጣችሁ ማለት ሁልጊዜ የድሃ ምርጫ ነው የምትመርጡት ማለት ነው። ስለዚህ እናንተ ምን ያንሳችኋል የሀብታም ምርጫ ለመምረጥ? ቦዝ ብላችሁ ራሳችሁን ጠይቁ። ስለዚህ እንዴት ነው ሁለቱም የሚኖረኝ ብላችሁ ጠይቁ። ምናልባት ዛሬ ላይ ሳይሆን የሆነ የህይወታችሁ ክፍል ላይ የነገር እጅግ በጣም እንደሚጠቅማችሁ እርግጠኛ ስለሆንኩ ነው ደጋግሜ የምነግራችሁ። ብዙዎቻችን ህይወትን የምናስበው አይዘር ኦር ቦዝ እንደሆነች ነው እንጂ ከዚህ ውጪ ምርጫ የላትም ህይወት ብለን ነው የምናስበው። ነገር ግን ያ እጅግ በጣም የተሳሳተ መንገድ ነው። ማለትም ስኬት ወይንስ ደግሞ ቤተሰብ ይሻላል? ሃይማኖት ይሻላል ወይንስ ደግሞ ገንዘብ ይሻላል? በዚህ ሰዓት ላይ ሁለቱንም ብለህ ምረጥ። የፋይናንሻል ስኬት እንግዲህ ምን ያህል እናንተ ስማርት እንደሆናችሁ ያመለክታል። በተለይ ደግሞ ባህሪያችሁን ቢሄቪየራችሁን እጅግ በጣም የሚገልጽ ነገር ነው። ገጥሟችሁ ያውቃል በአካዳሚክ አቺቭመንቱ እጅግ በጣም ስኬታማ የሆነ ሰው ነገር ግን ፋይናንሻል ላይ እጅግ በጣም ዊክ የሆኑ ሰዎች? ሌሎች ሰዎች ደግሞ ምንም አይነት ትምህርትን አልተማሩም ነገር ግን እጅግ በጣም ብዙ ገንዘብ አላቸው። ይህ እንዴት ሊሆን ይችላል? የሰው ልጅ ቢሄቪየር እንግዲህ የፋይናንሻል ፐርፎርማንሱን ይገልጻል። ማለትም የሀገርን ኢኮኖሚ ጨምሮ ፐርሰናል ኢኮኖሚ የምንላቸው ማለት ነው። ነገር ግን ይህ እጅግ በጣም ከባዱ የህይወት ክፍል ነው ይህንን ነገር ለመረዳት። ይህንንም ለማረጋገጥ አብዛኛውን ሰዎች አስተውላችሁ ከሆነ ገንዘብን ሲከተሉ ገንዘብን ሁሌ ለገንዘብ ሲሰሩ ይኖራሉ። ነገር ግን እስቲ ለደቂቆች አስቡት ገንዘብ ጀስት በቃ ቁጥር ብቻ እንደሆነ። ማለትም ልክ እንደማትስ በቃ ኢኩዌሽኖችን ሰርታችሁ ሶልቭ እንደምታረጉት ማለት ነው። ነገር ግን ሪል ፋይናንሻል የምንላቸው ነገሮች ካልኩሌትስ ናቸው። ማለትም ይሄ ፐርሰናል ሂስትሪ ኢጎአችንን ጨምሮ ማለት ነው። የገንዘብ እንግዲህ ሁኔታ ወረቀት ላይ ካሉ ቁጥሮች ጀምሮ እስከ ሰው ልጅ ኔቸር ድረስ ይሄዳል። ገንዘብን ምን ያህል ታውቁታላችሁ ሳይሆን ምን ያህል የእናንተ ቢሄቪየር ለገንዘብ ለውጥን ያመጣል ነው ዋናው ጥያቄ። እዚህ ጋር ነው እንግዲህ የሚጀምረው የእናንተ የፋይናንሻል ዲኤንኤ። የሰው ልጆችን አስተውላችሁ ከሆነ ከተለያዩ ጄኔሬሽኖች ነው የመጣ ነው። ማለትም የኛ ቤተሰቦች ከኛ ከነበራቸው ኢንካም ጋር እጅግ በጣም የተለያየ ነው። እነሱ ደግሞ ከነሱ ቤተሰቦች ጋር የነበራቸው ኢንካም እጅግ በጣም የተለያየ ነው። ማለትም ዓለም ላይ ያሉ ህዝቦች ዲፈረንት ከሆነ ኢኮኖሚ አይነት አመጣጥ ነበራቸው በድሮ። ማለትም በየሀገራቱ በየአካባቢው የተለያዩ አይነት ኦፖርቹኒቲዎች አሉ ገንዘብን ለመስራት። ይህ ማለት ዓለም ላይ ያለ ህዝብ በሙሉ የተለያየ ኤክስፒሪየንስ አለው ማለት ነው። እስቲ ለምሳሌ ስቶክ ማርኬትን ተመልከቱት እንዴት ኢንፍሉዌንስ እንደሆነ። ሰዎች በ1970ዎቹ መካከል የሰው ልጆች ኢንካም SP 500 ነበር። ነገር ግን እጅግ በጣም ኢንፍሉዌንስ እያደረገ ነበር ይሄ ነገር የመጣው። ሰዎችን ደግሞ በ1950ዎቹ አስተውላችሁ ከሆነ በስቶክ ማርኬቱ ላይ እጅግ በጣም ኔጌቲቭ የሚባል ቪው ነበራቸው። ኢንቨስት ለማድረግ ለስ ኢንፍሌሽን ነበር ማለት ነው። ይህ ማለት በ1960ዎቹ የተወለዱ ሰዎች 1950 ከተወለዱት እጅግ በጣም ኢንፍሉዌንሱ የጨመረ ነበር። ሰዎች ደግሞ በ1990 የተወለዱ ሰዎች እጅግ በጣም ሎ የሚባል ኢንፍሉዌንሽን የነበረበት ሰዓት ነበር። ይህ ነው እንግዲህ የተለያዩ አይነት አቲቲዩድ ወይንም የተለያየ አይነት ቢሄቪየሮችን ለሰዎች የሰጠበት ምክንያት። ለዛም ነው ለገንዘብ የተለያየ አይነት አመለካከት የሚኖረን ማለት ነው። ስለዚህ የተለያየ አይነት አመለካከት ስላለን የት ቦታ ኢንቨስት ማድረግ እንዳለብንም ያለን አመለካከት እጅግ በጣም የተለያየ ነው ማለት ነው። ሰዎች ገንዘብ ላይ የሚወስኗቸው ውሳኔዎች based on ካላቸው ዕውቀት የተነሳ ነው ማለት ነው። ይህንን ከሰሙት ማለትም በነበሩበት ዘመን የነበረው የገንዘብ አመለካከትን ይወስነዋል ማለት ነው። ማለትም ምናልባት ከቤተሰቦቻቸው ወይንም ደግሞ ከሰሙት ነገሮች አንፃር ተነስተው ነው እንግዲህ ለገንዘብ ያላቸው አመለካከት የየዘመኑ የሚለያየው ማለት ነው። ምናልባትም በዚህ መሃል መጥፎ ውሳኔዎችን ወይንም ደግሞ ጥሩ ምንላቸው ውሳኔዎችን ወሰነው ሊሆን ይችላል። ነገር ግን ሰዎች በገንዘብ ላይ ክሬዚ የሚባል ቲንኮችን መፍጠር የጀመሩት ከ2020 ጀምሮ ነው ይላል። ይህ ምን ማለት ነው? No one is crazy። እዚህ ካነበብናቸው ካየናቸው ከሰማናቸው ነገሮች ዓለም ላይ ያለ ህዝብ በሙሉ ለገንዘብ ያለው አመለካከት እጅግ በጣም የተለያየ ነው። እናም እነዚህ ቼንጅ ያመጡ ምንላቸው ነገሮች የየዘመኑን ይመስላሉ ማለት ነው። ይህ ማለት በዚህ ዘመን ላይ 2020 ቢግ ቼንጅ ያልነው ማለት ነው። በዚህ ዘመን ላይ የነበሩ ሰዎች የሚያነቧቸው መጽሐፎች ለምሳሌ How to Spend Money, The Spend Wisely, Getting Rich, The Best Way to Save, The Future of Stock Market እነዚህን መጽሐፎች ያነበቡ ሰዎች ናቸው ማለት ነው። ስለዚህ ገንዘብ ላይ ያለን ውሳኔ የምንወስነው ፐርሰናል ላይፍ ኤክስፒሪየንሳችንን ተንተርሰን ነው ማለት ነው። ስለዚህ የእናንተ ፐርሰናል ላይፍ ኤክስፒሪየንስ ምን ይመስላል? ይህ ማለት የእናንተን ገንዘብ ያሳያችኋል ማለት ነው። ስለዚህ በዚህ ህግ መሰረት
ማንም ሰው ስህተት አልሰራም ማለት ነው። ገንዘባችሁ ባላችሁ ወይንም ሎጂክ ማቴማቲካል ዕውቀት ሊመጣም ይችላል አይደለም። እናንተ ዩኒክ ኤክስፒሪየንስ ተነስቶ ነው የናንተ ገንዘብ እንግዲህ የሚመጣው። ሁላችንም የተለያየን ሰዎች ነን። ከምንሰማቸው ፋይናንሻል አድቫይሶች ሊሆን ይችላል። ምናልባትም ተመሳሳይ አይነት ነገሮችን እንኳን ሰምተን የምንረዳባቸው ነገሮች የተለያዩ ስለሆኑ ገንዘባችንም እጅግ በጣም የተለያየ ነው ማለት ነው። አሁን ለምሳሌ ወረን ባፌትን ብንመለከተው the great investor የሚባለው 84.5 ቢሊዮን ዶላር አለው። ነገር ግን 81.5 ቢሊዮኑ ከ65 ዓመቱ በኋላ ነው የገንዘብ የመጣው። ስለዚህ ይህንን ነገር እንዴት ነው ኤክስፕሌን የምታደርጉት እናንተ? ነገር ግን አስተውላችሁ ከሆነ ወረን ባፌት ኢንቨስት ማድረግ የጀመረው በ10 ዓመቱ ጀምሮ ነበር። ነገር ግን 1 ቢሊዮን ዶላሩን ያገኘው ከ30 ዓመቱ በኋላ ነበር። ይህ እንግዲህ ለወጣቶች በተለይ 20 ቤት ውስጥ ላሉ ወጣቶች እጅግ በጣም ሞቲቬት የሚያደርግ ነገር ነው። ይህ ማለት ከ10 ዓመቱ ጀምሮ እስከ 30 ዓመቱ ምንም አላረገም ማለት ሳይሆን የሚፈልጋቸውን ነገሮች አድርጓል። አሁን ላይ ግን ስታስተውሉት 11.9 ሚሊዮን ኔት ወርዝ አለው። ማለት 99% አክቹዋል ኔት ወርዙ 84.5 ቢሊዮን ነው ማለት ነው። ስለዚህ ይህ ምን ማለት ነው? early በጠዋት እድሜው ነው የጀመረው ማለት ነው። እጅግ በጣም የተካነበት ስኪል ቢኖር ኢንቨስት ማድረግን ነው። በምን ካላችሁኝ the power of compounding ማለት ነው። richest investor of all the time የምንለው ይሄ ወረን ባፌት average return ስንመለከተው greatest የሚለው ነገር ለሱ የሚገባ አይደለም። ለምሳሌ ደግሞ ጄም ሳይመንስን ብትመለከቱት እጅግ በጣም ሃይ ሬት አለው። ይህንን ስትመለከቱት ግን ገንዘቡን ዝቅ ያደረገበት በዚህ ምክንያት ነው። 21 ቢሊዮን ያለው ማለት ነው 75%። ይህንን ታሪክ ለምንድን ነው የነገርኳችሁ? ሰዎች አብዛኛውን ፎከሳችን ሾርት ተርም ጎል ላይ ብቻ ነው። ማለትም ሎንግ ኢምፓክት የምንላቸውን ኢንቨስትመንቶች በፍጹም አንፈልግም። ወዲያው ሰርተን ወዲያው ያችን ገንዘብን ነው የምንመለከታት። ነገር ግን ሎንግ ታይም ፋይናንሻል ሰክሰስን መማር መጀመር አለብን በዚህ መንገድ ማለት ነው። ሃይ ሪተርን እንዲመጣልን ወይንም ደግሞ ያለንን ገንዘብ እጥፍ ሆኖ እንዲመጣልን ሳይሆን ኮንሲስተንሲ የሆነ ሎንግ ተርም ጎል እንዲኖረን ማድረግ ነው። ማለትም ሁሉ ጊዜ ማስተዋል ያለብን ነገር ቢኖር ጥሩ ነገር የምንላቸው በአንድ ምሽት ወይንም በአንድ አዳር የሚከሰቱ ነገሮች አይደሉም። እጅግ በጣም lot of time ይፈልጋሉ። ለምሳሌ ብንመለከት እንኳን ሁላችንም ላይ የኢኮኖሚ ክራይሲስ ሲከሰት ሁላችንም የምናተኩረው pay attention ላይ ነው። አሁን ለምሳሌ በ6 ወር ውስጥ ስቶክ ማርኬት 40% ጨመረ ብንል ሁላችንም አትራክት የምናደርጉ ወይንም ደግሞ አቴንሽናችን የሚሰበሰበው ገቨርንመንት ኢንተርቬንሽን የምንላቸው ነገሮች ላይ ነው። የሚገርማችሁ በየአመቱ ከሚሊዮን የሚቆጠሩ ህዝቦች ለሜዲካል ሕክምና ወጪያቸው ብቻ ገንዘብን ሴቭ ያደርጋሉ። ይህ የተጠናው ላለፉት 50 ዓመታት ስፔሻሊ በአሜሪካ ነው የተጠናው። እንኳን ስሎ ፕሮግረስ የምንላቸው የቀርፋፋ አካሄዶች ለሲሆን አቴንሽን ናቸው የሚኖራቸው። ኦቨርናይት የምንላቸው ትራጀዲዎች እዚህ ጋር እጅግ በጣም ላይከሰቱ የሚችልባቸው አጋጣሚዎችም ደግሞ አሉ። ነገር ግን ለምሳሌ ዜናዎችን ስታዳምጡ ኢኮኖሚክ ክራይሲስ እንደሆነ፣ ኢንፍሌሽን እየጨመረ እንደሆነ፣ ዶላር ወይንም የኛ ገንዘብ አቅሙን እያጣ እንደሆነ ስትሰሙስ ይህ ታዲያ ምን ማለት ነው? በአንድ ቀን በኦቨር ታይም የመጣ ችግር ነው? ቀን በቀን ወይንም ደግሞ ጊዜ ከጊዜ ነው እነዚህ ነገሮች እየተከሰቱ የሚመጡት። በ1968 ዓለም ላይ 300 ሚሊዮን የሚሆኑ የሃይስኩል ተማሪዎች ነበሩ። ከነዛ ከ300 ሚሊዮን ተማሪዎች 300 የሚሆኑት አቴንድ የሚያደርጉት ሲያትል ውስጥ ነበር፣ ሌክሳይድ ሃይስኩል ውስጥ ማለት ነው። እናም እዚህ ሃይስኩል ውስጥ የነበሩት ፕሮፌሰሮች ለስ በሚባል ኮምፒውተር ነበር አክሰስ የሚያደርጉት። ስለዚህ ይህ ኮምፒውተር ቴሌታይፕ ሞዴል 30 የሚባል ማለት ነው። ይህ ኦርዲናሪ የሚባል ኮምፒውተር አይደለም። ይገርማችሁ አንድም ግራጁዌት ያደረገ ተማሪ እነዚህ ነገሮች አክሰስ ያደርጋቸውም ነበር። ነገር ግን አንድ ግሬት የምንለው ተማሪ ከሌክሳይድ ማለት ነው ዓለምን በሙሉ ቀየረ። ያም ተማሪ ቢል ጌት ነበር። ማለትም አስቡት ዓለም ላይ ካሉት 300 ሚሊዮን ተማሪዎች መካከል ወደ 300 ወረደ ማለት ነው። በእነዚህ በ300ዎቹ አማካኝነት ነው 300 ሚሊዮኖቹ አክሰስ ማድረግ የጀመሩት ማለት ነው። ከፖል አለን ጋር ቢል ጌት ከስኩል ሜቱ ጋር ሆኖ ነበር እንግዲህ ማይክሮሶፍትን አክሰስ ማድረግ የጀመሩት። ቢል ጌትም ገና ከልጅነቱ ጀምሮ ነበር ቪዥን ሃርድ ወርክ እና ኢንተለጀንስም ነበር። ማለትም ከማንም የበለጠ ለማለት ፈልጌ ነው። በዚህ አይነት መልኩ ነው እንግዲህ ለሚሊዮኖች ኦፖርቹኒቲዎችን መክፈት የተቻለው ማለት ነው። if there had been no Lakeside there would be no Microsoft ብሎ ነበር በ2005። ቢዝነሳችሁን ከፈጠራችሁ በኋላ እናንተ ተኝታችሁ ቢዝነሳችሁ ግን ራን ያደርጋል፣ ገንዘብ ይሰራላችኋል ማለት ነው። እንዴት? ማንም ሰው አዲስ ቢዝነስን ለመገንባት ፍቃደኛ አይሆንም ከእንቅልፉ ሲነሳ። ነገር ግን ይህንን ነገር ዛሬ ካላደረጋችሁት የዛሬ ዓመት ነገሮች እጅግ እየከበዱ ነው የሚሄዱት። ለምን መሰላችሁ? ሁሉ ጊዜ እስቲ ቆይ ለ5 ደቂቃ እስቲ ቆይ ለ10 ደቂቃ የምንላቸው ነገሮች ስኬታማ መሆን ያለብንን ጊዜ የበለጠ እያራዘሙብን ነው የሚሄዱት ማለት። ስለዚህ ዛሬ ላይ እራት እንብላ ብሎ ሲጠራችሁ ቆይ 5 ደቂቃ ብላችሁ
ራት ከነሱ ጋር ሳትበሉ ስራችሁን መስራት አለባችሁ ማለት ነው፣ የነገ ስኬታችሁን የምታፍቁ ከሆነ። እስቲ ፈርስት ስቴፕን እንመልከት። ፈርስት ስቴፕ መጽሐፉ ላይ ምን ይላል መሰላችሁ? ዲፋይን which system actually make you money። አስተውላችሁ ከሆነ አብዛኞቹ ቢዝነስ ፈጣሪዎች ሁሉንም ነገር በሲስተም ነው ማድረግ የሚፈልጉት። ነገር ግን እውነታው ሲስተም ሳይሆን ክሪቲካል ስትሆኑበት ነው ከሲስተም ጋር ሲስተማችሁ ቢውልድ የሚሆነው። እናም ለዚህ ክሪቲካል ክላይንት ፍሎ የሚባል ትሬኒንግ አላቸው። ይህ ትሬኒንግ እንዴት እንደሆነ ልንገራችሁ። በመጀመሪያ አንድ ንጹህ ወረቀት አዘጋጁ። በመጀመሪያው መስመር ላይ የእናንተን ክላይንት ጻፉ። ህልማችሁ የሆነው ክላይንት ማን ነው? ከዛም በኋላ ለዛ ክላይንታችሁ ምርጥ ዕቃ የምትሉትን ምሸጡለትን ነገር አስቡ ወይም ጻፉት እዛ ወረቀት ላይ። ምጽፉት ፕሮዳክት አንድ ብቻ ነው መሆን ያለበት። በዚህ ሰዓት ላይ ማሰብ ያለባችሁ ይህ ደንበኛችሁ ከዚህ በኋላ ይሄንን ዕቃ ከሸጣችሁለት በኋላ እንዴት ነው እናንተ ጋር ተመልሶ ሊመጣ የሚችለው የሚለውን ነገር ደግሞ አሁን አስቡ። ለምሳሌ እንበልና እናንተ ኬክ መሸጫ አላችሁ እንበል። ስለዚህ በዚህ ሰዓት ላይ አንድ እናት ከናንተ ሾፕ ለበርዝዴ የሚሆን ኬክ መግዛት ፈለገች። ስለዚህ በዚህ ሰዓት ላይ የናንተን ኬክ ቤት ያወቀችው ፌስቡክ ላይ ነው ወይስ ደግሞ ከሌላ እናት ነው? ሁለተኛ ላይ ደግሞ ያላችሁበት መታ ነው ወይስ ደግሞ ደውላ ነው እናንተ መኖራችሁን ያረጋገጠችው? ሶስተኛ ላይ ማድረግ ያለባችሁ የናንተ ኬክ ሌላ ሴሌብሪቲ ላይ ሊሆን ይችላል፣ ሌላ ልደት ላይ ሊሆን ይችላል፣ እንዴት እንደሆነ ቪዲዮ ወይንም ደግሞ ፎቶ ለነዛ ሰዎች ያሳዩአቸው። በዚህ ሰዓት ላይ ሰዎች ያንን ፕሮዳክት አይ ለማለት በጣም ይቸገራሉ። በተለይ ፕሪቪየስ ቪዲዮ የምታሳዩአቸው ከሆነ ሰዎች ያንን ነገር ቶሎ የመቀበል እድል ስላላቸው ነው። በተለይ ቪዲዮ ሰዎች ሲያዩ ቶሎ እምነታቸው ይጨምራል። በቀጣይ ያንን የላካችሁላቸውን ኬክ ፖስት ማድረጋችሁን እንዳትረሱ። ይህንን ካደረጋችሁ እመኑኝ ከ6 ወር በኋላ ሌላ ኬክ ሊያዟችሁ እንደሚመጡ። እነዚህ ናቸው እንግዲህ 7 ስቴፕ ሲስተም ብሎ መጽሐፉ ላይ ያስቀመጣቸው። ይህ ሲስተም ይህንን እኮ የንግድ ማዕከል አላቆም ከሚለው የዚህ ንግድ ማዕከል እኮ ደንበኛ ነኝ ወደሚለው ስለሚያሸጋግራቸው ነው ይህንን ነገር ያልኳችሁ። ይህንን ነገር ወደ እናንተ ለማምጣት አዲስ ከስተመር ለመሳብ ኦቨርቲንክ ማድረግ አይጠበቅባችሁም። ጀስት ቁጭ ብላችሁ 7 ስቴፖችን ጻፉ። እስቲ ሁለተኛውን ስቴፕ እንመልከት። ሁለተኛው ስቴፕ ምን ይላል? assign the right people to the right step ይላል። ፕሪቪየስ ላይ ያየናቸው እነዛ 7 ስቴፖች አሁን ላይ አንድ ጥያቄ ራሳችሁን ጠይቁ። ከኔ ጋር ሲሚላር የሆነ ቢዝነስ እየሰራ ያለው በዚህ ሰዓት ላይ ማን ነው? ሌላው ጥያቄ ደግሞ በዚህ ሰዓት ላይ ለኔ ቢዝነስ ከኔ ውጪ ለኔ ማንም ይሰራል ብላችሁ ጠይቁ። እናንተ ብቻ ከሆናችሁ ለራሳችሁ ቢዝነስ የምትሰሩት ምንም ማለት አይደለም። ነገር ግን ሌሎች ሰዎች ካሏችሁ ከናንተ መካከል ጥሩ ከስተመር መያዝ የሚችለው ኮሙኒኬሽን ጥሩ የሆነውን መርጣችሁ አውጡት ያን ሰው። ለምሳሌ ማይክ የሚባል ባልደረባ ሊኖራችሁ ይችላል። ማይክ ምናልባት ኮሙኒኬሽን ላይ ጎበዝ ሊሆን ይችላል። ነገር ግን ታይም ስኬጁል ላይ ደግሞ ሰነፍ ከሆነ ያን ሰው ኮሙኒኬሽን ላይ ማድረጋችሁን አትርሱ። ይህንን ስላችሁ ከኋላ ሆናችሁ ባልደረቦቻችሁን ጀጅ ማድረግ አለባችሁ እያልኳችሁ አይደለም። ሪኮግናይዝ እያደረጋችሁ ነው የትኛው ይሰራል የትኛው አይሰራም የሚለው ማለት ነው። እስቲ ወደ መጀመሪያው ኬክ መሸጫ እንመለስ። አሁን በኬክ መሸጫችሁ ላይ ማይክ ጥሩ ኮሙኒኬሽን አለው። ስለዚህ ከከስተመሮች ጋር የሚገናኘው ማይክ ነው ማለት ነው። ሌሎች ባልደረቦቻችሁ ምናልባት ስኬጁል ላይ ጎበዝ ሆኑ ገንዘብ መያዝ የማይችለውን ደግሞ ወደ ሌላ ቦታ እያረጋችሁ ቢዝነሳችሁ ራን እንዲያደርግ ማድረግ ትችላላችሁ ማለት ነው። ነገር ግን ሁሌ መርሳት የሌለባችሁ ሊስቶቻችሁን ስትጽፉ ችግሩ ምንድነው ፕሮብሌም መጻፋችሁንም እንዳትረሱ። ፕሮብሌም ማጽፉ ከሆነ ሁሌም ጥሩ ነገር የምትጽፉ ከሆነ ፕሮብሌሙ አይታያችሁም። ሁሉ ጊዜ የእናንተ ቢዝነስ ጥሩ እየሆነ ይመስላችኋል። ነገር ግን ፕሮብሌም በጻፋችሁ ቁጥር ድክመቶቻችሁን እያወቃችሁ በዛው ትሄዳላችሁ ማለት ነው። ስለዚህ ከስራ ባልደረቦቻችሁ ማን ነው ስለ ቢዝነሱ ሞር ብሬኑን እየተጠቀመ ያለው የሚለውን ጥያቄ ጠይቁ። ከዛም በኋላ ከነሱ ብሬን ላይ ወደ እናንተ ፍላሽ ነው ማለት ነው ያንን ያላቸውን ነገር ኮንትሪቢዩት አድርጋችሁ የምትቀበሏቸው ማለት ነው። ማለትም የሶስት ሰውን ጭንቅላት የሶስት ሰውን አስተሳሰብ ወደ አንድ ሰው አስተሳሰብ ወደ አንድ ሰው ጭንቅላት ማምጣት ማለት ነው። ሶስተኛው ስቴፕ ኤክስትራክት ዘ ኖሌጅ ይላል። በእርግጥ አንድ እውነት አለ። ሲስተምን መገንባት እጅግ አድካሚና እጅግ አሰልቺ ስራ ነው። በጣምም ህመም አለው። ነገር ግን አሁን ላይ ጥሩ የሆኑ ቱሎች አሉ፣ የኤአይ ቱሎች። እነዚህ ሲስተሞች በምን አይነት መንገድ ይሰራሉ? እስቲ አብረን እንመልከት። በመጀመሪያ ላይ ከጻፋችሁት ስቴፖቻችሁ መካከል ማድረግ አለብኝ ካላችሁት ውስጥ አንዱን ስቴፕ መርጣችሁ ያን ነገር መሞከራችሁን አትርሱ። ለምሳሌ የምንነግዱ ከሆነ እንዴት እንደምንነግዱ አንድ ቀን ቁጭ ብላችሁ ራሳችሁን ሪከርድ አድርጉ። ያለምንም ከስተመር ጀስት ሪከርድ ስታደርጉ ራሳችሁን አዲስ ከስተመር እንደመጣ ያረጋችሁ ሪከርድ ማድረግ ጀምሩ። አንድ ሰው ተማረ የሚባለው ሌሎችን ማስተማር ሲጀምር ነው። አንድ ሰው ዕውቀት አለው የሚባለው 90% ለሌሎች ሰዎች ያንን ዕውቀት ትራንስፈር ማድረግ ሲችል ነው ተማረ የምንለው። ከዛም በኋላ ራሳችሁን ሪከርድ ያረጋችሁትን ወደ ኤአይ ቱል ላኩት። ከዛም በኋላ
ትራንስክሪፕት እንዲያደርግላችሁ ጠይቁት። can you convert this transfer and defeat step by step for me ብላችሁ ጠይቁት። በዚህ ሰዓት ላይ ያመጣላችኋል፣ ያውም በ60 ሰከንድ ውስጥ ብቻ። በዚህ ሰዓት ላይ የመጀመሪያው ስቴፕ የሰጣችሁን መርጣችሁ ስራችሁን መጀመር ትችላላችሁ ማለት ነው። ስቴፕ 4 organize your digital business brain። በዚህ ሰዓት ላይ ዳታችሁን ሲስተማችሁን የት ነው የምታስቀምጡት? በዚህ ሰዓት ላይ በቀላሉ ጉግል ድራይቭን ተጠቅማችሁ የተለያዩ ፎልደሮችን ክሬት አድርጋችሁ ማርኬቲንግ፣ ሴልስ፣ ዴሊቨሪ፣ ፋይናንስ እያላችሁ እነዛን ነገሮች ስቶር ማድረግ ጀምሩ። የምትፈጥሯቸውን ፎልደሮች በሙሉ ክሊር ማድረጋችሁን እንዳትረሱ፣ ግልጽ ሆኖ እንዲታያችሁ አድርጓቸው። ይህንን ማድረጋችሁ የሚጠቅማችሁ ቲማችሁ ግራ አይጋባም ማለት ነው። ነገር ግን ኢሜይላችሁ ላይ የምታስቀምጧቸው ከሆነ እነዚህ ነገሮች ግራ መጋባት ይመጣል ቲማችሁ ላይ። ይህንን ነገር እንዴት ነው ማድረገው የሚለው ጥያቄ አይሆንም። ስለ ሴልስ ጥያቄ ሲኖራችሁ ፎልደራችሁን ብቻ ነው የምትከፍቱት ማለት ነው። በአንድ ኮምፒውተር ውስጥ ግልጽ በሆነ ሲስተም ስታስቀምጧቸው ነገሮች ሁሉ ግልጽ ይሆናሉ ማለት ነው። ይህንን ነገር ማድረጋችሁ በ5 ደቂቃ ነው የምታደርጉት። ነገር ግን በጣም ብዙ የሆነ ሰዓታችሁን ሴቭ ያደርግላችኋል። ይህንን ነገር የት ነበር ያስቀመጥኩት የሚለው ጥያቄ አይኖርም ማለት ነው። ከዚህ በኋላ አንድ ቲፕ ልስጣችሁ። አንድ አዲስ ቅጥር እናንተ ጋር ተቀጠረን በል። በዚህ ሰዓት ላይ ይሄ ፎልደር ለዚህ ነገር ያገለግላል። ለሴልስ ከፈለክ፣ ለማርኬቲንግ ከፈለክ እነዚህ ያሉልህ። እናንተ ያንን ነገር መደጋገም አይጠበቅባችሁም። ይሄን ነገር እዚህ ነው አላልኩም የምትሉት ነገር አይኖርም ማለት ነው። ያም ሰው ያንን ፎልደር ከፍቶ የሚፈልገውን ነገር ቶሎ ያገኛል ማለት ነው። ስቴፕ 5 ኢንተግሬት ሲስተም ኢንቱ ዴይሊ ወርክ ፍሎው። በአንድ ቀላል ህግ መጀመራችሁን አትርሱ። በመጀመሪያ ላይ ሲስተማችሁን ቼክ ማድረግ ጀምሩ። በመጀመሪያ ላይ ዶክመንታችሁን ከፈቱ። ዶክመንታችሁ የሚላችሁ ስቴፕ ባይ ስቴፕ ማድረግ ጀምሩ። ይህ ለምን ይጠቅመናል ካላችሁ ልክ ስቴፕ ባይ ስቴፕ ማድረግ ስትጀምሩ ከዚህ በፊት የሰራችሁት ስለሆነ ያ ነገር ትዝ ይላችሁና አትደናገሩም ማለት ነው። ራሳችሁን በፍጹም ብሌም እንዳታረጉ። ብሌም ማድረግ ያለባችሁ ሲስተሙን ነው። ይህንን ነገር እንዴት ነው ማድረግ ያለብኝ ብላችሁ ራሳችሁን ጠይቁ። ዶክመንት ፕሮሰስ ስትሆኑ በጣም ብዙ ታይማችሁን ነው ሴቭ የምታደርጉት። ለምሳሌ ከስራ ባልደረቦቻችሁ መካከል አንዱን ማሳደግ ብትፈልጉ ግራ ይገባም። ያ ሰው ካሳደጋችሁትን በኋላ እንዴት ማድረግ እንዳለበት ፎልደሮቹን ነው የሚከፍተው ማለት ነው። ይህ ነው እንግዲህ ሲስተም መገንባት ማለት። ሲስተም መገንባት ማለት የምትሰሩትን ስራ ቀላል ማድረግ ነው፣ ከባድ ሳይሆን። ነገር ግን ሲስተም መገንባት በመጀመሪያ ከባድ ስራ የሚሆንባችሁ ከሆነ ያን ነገር ፊክስ እስክታረጉት ቢዝነሳችሁ ራን ማድረግ ያቆማል ማለት ነው። ነገር ግን ሲስተማችሁን በመጀመሪያ ላይ ከገነባችሁ እናንተ ባትኖሩ እንኳን የሥራ ባልደረቦቻችሁ እነዛን ነገሮች ተጠቅመው ቢዝነሱን ራን ማድረግ ይችላሉ። ከዛ በኋላ እናንተ ሰው ቀጥራችሁ ነው ማለት ነው ያንን ስራ የምታሰሩት እንጂ እናንተ እዛ ቦታ ላይ መቀመጥ አይጠበቅባችሁም። ምናልባት ዓለም መዞር ልትጀምሩ ትችላላችሁ። ስቲል ግን ቢዝነሳችሁ ራን እያደረገ ነው ደስ የሚለው። አንዳንዴ ሲስተማይዝድ መሆን ወይንም ሲስተም መገንባት የፈጠራ አቅምን ክሬቲቪቲን ይቀንሳል የሚሉ ሰዎችም አሉ። ነገር ግን ይህ የተሳሳተ አመለካከት ነው። በመጀመሪያ ላይ ሲስተም ቢልድ ስታደርጉ ሞር ለብሬናችሁ ስፔስ እየሰጣችሁት ነው የምትሄዱት። ይሄኛው ቢዝነስ ብዙም አያሳስባችሁም። ስለዚህ ስለ አዲስ ቢዝነስ መጨነቅ ትጀምራላችሁ ማለት ነው። ስቴፕ 6 አድቫንስ ቢዮንድ ዩር ኮር ፕሮሰስስ። ሞር ዶክመንትድ ሆናችሁ ማለት ወርክ ፍሎውን ቀነሳችሁት ማለት ነው። ይህንን ስታደርጉ ነው እንግዲህ የዚህ መጽሐፍ ጻፊ ዴቪድ ሚኒመም ቫያብል ሲስተም ብሎ ያስቀመጠውን የምታገኙት። ምክንያቱም የእናንተ ቢዝነስ እያንዳንዱ ዲፓርትመንት የራሱ የሆነ ዶክመንትድ ስላለው ማለት ነው። የእናንተ ቢዝነስ ፋይናንስ ለምሳሌ ካሽ ፍሎ ኳድራንታችሁን ይከታተላል፣ ኤክስፔንስ ትራኮችን ይሰራል፣ ኢንቮይሲንግ ያደርጋል፣ ካሽ ፍሎ ማኔጅመንትንም ይመለከታል። ሌላው ደግሞ የማርኬቲንግ ማኔጅመንት ደግሞ የሚመለከተው ለምሳሌ ማኔጅ ካላንደር ሊሆን ይችላል፣ ሃንድል ኢሜል ማድረግ፣ ስኬጁል አፖይንትመንት ሊሆን ይችላል። እነዚህ ነገሮች ማርኬቲንግ ክፍል ሊሰራ ይችላል። ማኔጅመንት ክፍል ደግሞ ቢልድ ፕላን ሲስተም ሊሆን ይችላል፣ አዲስ አላማዎችን ማስቀመጥ፣ ሪቪው ፕሮግረስ ማድረግ ይችላል። እነዚህን የመሳሰሉት ነገሮችን ተከፋፍሎ ይሰራሉ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ሲስተሞሎጂ አይ ሆፕ ትንሽም ብትሆን ፍንጭ እንዳገኛችሁበት አስባለሁ። ስላዳመጣችሁኝ አመሰግናለሁ።